ከቡራ ጋር ተቃቅፋ አየኋቸው። ይሄ ልጅ እሱ ነው ሰለም። ከዛ በኋላ ወሰዱና የሆነ ክፍል እነሱ ጋር ክፍል ሙሉ ነበር። ሌላ ክፍል ገባ። አጋጣሚ በነጋታው የሚፈታ ሰው ነበር። ካፖ ነው የክፍሉ ማለት ነው። ኢሚዲየትሊ ካፖ ሆንኩኝ። ካፖ የክፍል ኃላፊ ማለት ነው። ወላሂ ቆይ ምን አደባደበ? ከዳርቻ ጋር ምን አደባደባችሁ? ከሱ ጋር እንትን ተጫወተ። እጅ ኳስ ማለት ነው። እጅ ኳስ ልክ ስንጫወት ከዛ በኋላ ሶስቴ ነው የምትመጪው ወደ ላይ ማለት ነው። እንደዚህ መረብ ኳስ ማለት ነው። መረብ ኳስ ታውቂያለሽ? በቦል ነው ማለት ነው። የጅምጣ እሺ። እሱን ተጫወት አልኩት። ከዛ ተጫወትን በምንድነው በውሃ እንትን ሶስት ኩባያ፣ የዛ ኩባያ ውጪ ያለው ኩባያ አይደለም። አሁን ለምሳሌ እስር ቤት ያለው ኩባያ የምንለው የውጪ ባልዲ በይው ውጪ ላይ ማለት ነው። እና ሶስት ባልዲ ውሃ በመጠጣት ተጫወትን። ከዛ በኋላ ጌሙ ጀመርኩልሽ። ሞን ደግሞ ዳኛ ናት እንዴ? ሞንም ገባ ገና ተቀላቀለ እንዴ? ከመቼው ሞን እኔ ጋር እንዴ አብሮኝ ነው እኔ እሱ ካፕቴን ነበር። ማን በየቀላል ነው ወደዛ ከምሬ ነው የምልሽ ወላሂ። ሞን ከመቼው መጣ እናንተ ጋር? ምን ዛፍ ላይ እና ጣሪያ ላይ እኮ ለሚያስሩን አንድ ክፍል ኖ ልደታ ምናምን እንትን የሚል ላይ መሰለኝ። በጣም የገረመኝ ግን ፍርድ ቤት የቀረበብኝ የዚህ ሴትዮ ጉድ ነው። እቺ ሴትዮ መሳል በቀር በጣም የሚገርመው አንደኛ ሳልቀጣት መቅረቤ፣ ሁለተኛ ዳለቻ ታሰረ ውሸት ነው ይላል ኮሚኒታተር። አረ ወላሂ ታስሯል። ይሄ ቅሊንጦ ማለት ነው። ታዋትና ጀራ ሁሉም ታስሯል። ምን እዛ ያልታሰረ የለም እንዳለ እንትና ያቆል ጆን ዳንኤል። እሺ ብዙ ሰዎች ነበሩ። ብዙ ሰዎች እስር ቤት ያው ምታውቃቸው አንተ ምናምን ነው። እኔ የማውቃቸው ቲክቶከሮች ነው። በቃ ቲክቶከር ነው። ሁሉም ፌመስ ነው። ፌመስ ያኔ ትንሽ ክብሩ ነው። ይሄ ጥቁሩ ልጅም እናንተ ጋር ይመጣው እሱ እናቴ ሶስት ሴት ነው። ሶስት ሴት በመሳብ እስቲ እግዚአብሔርን በይ አላህ ምስክር። ይሄ ጥቁሩ ላይ እንደ አፍ ውስጥ የሚጠፋው ምናምን ሴቶች እኮ ሁለት ነገር ነው የሚጠቀሙት በሱ። አንደኛ እንደ ምግብነት ልክ ጮጋራ እንደበላ ሰው ነው። ሁለተኛ ደግሞ እንደ ኪስ ምግብ ነው የሚጠቀሙት። ታዲያ አታይም? አፉን ነው እኮ የሚሞላው። ለልጅ ታውሪቻታለሁ አጋጣሚ። ቆይ መጀመሪያ አንድ ላይ ነበራችሁ አይደለ? ካዶናይ አንተ ጃኒ ምናምን አንድ ላይ ሁላችንም። ጃኒ ማይለችም ወንዱ ነው እንትን ፍርድ ቤት ስንሄድ እንገናኛለን። ወንጂ ከዛው ጫን እንገናኝ። እንገናኝም። ማሜ ፈርመን የወጣው በዚህ በቅጣቱ ነው አይደለ? አንተ የተጠየቀው ራስ ንብረት ተጠየቁት። ያንቺ የቀጣሽን እንትን ነው ደሙን ማለት ነው። በዛ ደረጃ እሱ ማሜ ስሜን አጣጥፋተው እግዚአብሔር ቤታ ትሙት ወላሂ ላዚ ሚሞና ይሙት ራስ ጋር በማድረስ እሱ መባለስ መፈንከት ነው። ጆሮውን መቁረጥ አንደኛ እንትን መቁረጥ፣ ሁለተኛ ደግሞ አንቺ ትፈልጊያለሽ አንቺን ማምጣት። እናቴ ከሰማይ ዝናብ ልታዘንብ ነው ወይስ ምንድነው? ሚሳኤል ልታዘንብ በኔ